እንግዲህ ቤዛና ሰይፈ የገጠማቸው ሀዘን በጣም ከባድ የሆነ ሀዘን ነው። ሰው ሆኖ ከሞት የሚያመልጥ የለም። ሰላም ውድና የተከበራችሁ የበጊዜ ቲዩብ ተከታዮች በሙሉ እንዴት ናችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ከልብ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ አበረታቱኝ። እንዲሁም ሸር ማድረግ የምትችሉ ደግሞ ሸር እያደረጋችሁ ብታበረታቱኝ ደስ ይለኛል። ቻናሌን ብታሳድጉልኝ ማለት ነው። ዛሬ እንግዲህ እያመጣሁበት ቤዛ እና ሰይፈ ቲዩብ በገጠማቸው ሀዘን ምክንያት ነው። እንግዲህ ሰይፈ ተዋናይ ነው። ቤዛን ደግሞ ዶንኪ ቲዩብ ላይ ቀርባ ብዙ ሰዎች ያውቋታል። ብዙ ፈተና ያሳለፈች ጠንካራ ልጅ፣ ከፈተና በኋላ ደግሞ አግብታ የወለደች የልጅ እናት ናትና ምን ገጠማቸው የሚለውን በዛሬው ቪዲዮ የምናይ ይሆናል ማለት ነው። አንዳንዴ እንማርበታለን ብለን የምናመጣው ቪዲዮ አለ። እንግዲህ ቤዛና ሰይፈ የገጠማቸው ሀዘን በጣም ከባድ የሆነ ሀዘን ነው። ሰው ሆኖ ከሞት የሚያመልጥ የለም። ነገር ግን የታሰበ ቀርቶ ያልታሰበ የሚሆን ያስደነገጠ ቀርቶ ያልታሰበ የሆነበት ምክንያት እንግዲህ ቤዛ እንደምናውቀው ከአሁን በፊት አባቷ ታሞ ለአባቷ እርዳታ ጠይቃ ነበረ። እስኪ እርዳታ የጠየቀችበትን ቪዲዮ አባቷስ ምን ሆነው ነው እርዳታ የጠየቀች የሚለውን ትንሽ በቪዲዮ አይተን ከዛ በኋላ ምን አይነት ሀዘንስ ገጠሟቸው የሚለውን ደግሞ አብረን የምናየው ይሆናል። ቀጥታ ወደ ቪዲዮ እንሂድ እስኪ። አባቴ ሁለቱም ኩላሊቱን ፌል አድርጎ ዲያሊሲስ ማድረግ ከጀመረ አሁን 11 ወር ሆኖታል። በላይ ከአቅሜ በላይ ስለሆነ ወደ እናንተ መጥቻለሁ። ከዚህ በፊት በሌላ ሰዎች እርዳታ ላይ ስሰራ አይታችሁ ታውቃላችሁ። ዛሬ ግን በራሴ ጉዳይ መጥቻለሁ። በዚህ በ11 ወር ውስጥ ይህ ነው የማይባሉ ብዙ ነገሮች አሳልፈናል። ቤተሰብ ሁላችንም። አሁን ግን በጣም ከአቅማችን በላይ ስለሆነብን ወደ እናንተ መጥቻለሁ። በዚህ 11 ወር ውስጥ ዲያሊሲስ ብቻ ሳይሆን በጣም ብዙ ሕክምናዎችን ያደርጋል። ከዲያሊሲስ በተጨማሪ ተያያዥ የሆኑ ህመሞች አሉት። በዛ የተነሳ ስኳር፣ ልብ፣ ደም ብዛት እነዚህ የመሳሰሉ ህመሞች አሉበትና እንግዲህ ቪዲዮ ላይ እንደምታዩት ቤዛ ስለ አባቷ ህመም እያብራራች እና አሁን ስላለበት ከባድ ሁኔታ እያወራች ነበረ። ይሄ ቪዲዮ ከተቀረጸ ቆይቷል፣ 2 ወር ሆኖታል እና አባቷ ሁለቱም ኩላሊቶች ፌል አድርገዋል። እንዲሁም የልብ ህመምም የስኳር በሽታም ብዙ ተደራራቢ በሽታዎችም እንደያዘውና ኩላሊት ዲያሊሲስ ማድረጉን ደግሞ የበለጠ ከባድ እንዳረገበት ገልጻ እነሱ እንደሞከሩና ነገር ግን በእነሱ አቅም የተቻለ ስላልሆነ ከሰዎች እርዳታ ጠይቃ ነበረ እና ሰዎችም አግዘዋታል። ማገዝ የሚችሉ ሰዎች መቼም ኢትዮጵያውያን በመረዳዳት አንታማምና ማገዝ የሚችሉ ሰዎች አግዘዋታል። አሁን የምን ሀዘን አስደንጋጭ ድንገተኛ ሀዘን ገጠመው የሚለውን ደግሞ ቪዲዮውን እስኪ ቀንጨብ አድርገን እንይ። በአብዛኛው የኔን አባት እየገመታችሁ አላችሁ። የኔ አባት በህይወት አለ። ያሁኑ እየታከመ ነው ያለው። አስደንጋጭና አሳዛኙ ነገር የሰይፈ እናት የእሷ ህልፈት ነው። ድንገተኛ ሀዘናችን፣ ድንገተኛ ያጣናት፣ በድንገት ነው ያጣናት። እንግዲህ እንደምታዩት ቤዛ ስለ ሀዘናቸው ተናግራለች። ሀዘኑ የሰይፈ እናት በድንገት መሞት ነበረ። ሰው ደግሞ የቤዛ አባት መጀመሪያ ታሟል ተብሎ ቪዲዮ ስለተሰራና እርዳታ ስለጠየቁ እውነት ለመናገር እኔም ከሀዘን በኋላ ከሀዘን መልስ የሚል ጽሑፍ ሳይ የእሷን አባት ነበረ
የገመትኩኝ። ማለትም የቤዛ አባት አረፉ እንዴ ብዬ ነበር ያሰብኩኝ። ልክ እኔም እንዳሰብኩት ኮሜንታተሮች አብዛኞቹ አባቴ ታሟል ብላ ስለነበረ የእሷ አባት የሞተ ነበር የመሰላቸውና በጣም እየጠየቁ ነበረ። እነሱም የሰይፈ እናት ነው የሞተች ስላላሉ ሰው አባትሽ ነው ወይ እያለ ነበር ኮሜንት እየሰጠ ነበረ። እንግዲህ በአሁኑ ቪዲዮ የኔ አባት ሳይሆን የሰይፈ እናት ነው በድንገት ያረፈችው ብላ ተናግራለች ማለት ነው። አያችሁ፣ አንዳንዴ ሰነፍ ይሞታል ሲባል ብርቱ ይሞታል፣ በቃ ጀግና ይሞታል ሲባል ፈሪ ይሞታል፣ ፈሪ ይሞታል ሲባል ጀግና ይሞታል። ያ ማለት ሰው የታመመ ሁሉ ይሞታል ማለት አይደለም። የቆመ ሁሉ ደግሞ አይሞትም ማለት አይደለም። አንዳንዴ እንደዚህ አይነት ቪዲዮዎች ሲሰሩ ሰው ከወደቀበት ሲነሳ ወይም ደግሞ ሰው ከነበረበት ሲወድቅ ለኛ ትምህርት ይሆነናል። የቆምን ሁሉ ያልታመምን የመሰለን ሁሉ ሞት ወደኛ አይመጣም ማለት አይደለም። እንግዲህ የሰይፈ እናት ታማለች ተብሎ ስላልሰማን የእሱን እናት አልጠበቅንም ነበረ። ምክንያቱም የቤዛ አባት ታሞ ስለነበር እርሳቸው ያረፉ ነበር ብዙ ሰው የመሰለው ማለት ነው። እንግዲህ የሞቱትንም ነፍሳቸውን በአጸደ ገነት ያኑረው። ያው እንማርበታለን ብዬ ስላሰብኩ ነው። የቆምን ቢመስለንም እንዳንወድቅ እንጠንቀቅ ለማለት ነው እንጂ ያው በሰው ሀዘን ቪዲዮ መስራትም አስፈላጊ አይደለም እና ነፍሳቸውን ይማረው። እንዲሁም ዛሬ ይዤላችሁ የመጣው ሁለተኛው ቪዲዮ ስለ ሀገር ሰላም ታዋቂ የምንላቸው ሰዎች እንዲሁም ዘመነ ካሴን ጨምሮ ሰላም ይሻለናል የሚል ጽሑፍ ከማህበራዊ ሚዲያ ላይ አየሁኝ። ቲክቶክ ላይ እንግዲህ ላይቭ ላይ ገብተው ታዋቂ ፖለቲከኛ የምንላቸው ሰዎች ስለ ሰላም፣ ስለ አንድነት እያወሩ ነበረ። እኔ ግን ጽሑፉን ያገኘሁት ፍትፈታ ከሚሰራው ከአሽሩካ ቲዩብ ነው። አሽሩካን እንግዲህ ብዙዎቻችን እንደምናውቀው ፍትፈታዎችን ይሰራል። እንዲሁም አሁን ደግሞ የሀገራችን ሰላም በደፈረሰበት ሰዓት ደግሞ ፍትፈታውን አብዛኛው ጊዜ ወደ ጎን አድርጎ ስለ ኢትዮጵያ፣ ስለ አማራ ሕዝብ፣ ስለተገፋ ሰው እየሰራ ቪዲዮዎችን ያጋራል፣ ጽሁፎችንም ያጋራል እና እኔ ያገኘሁት እንግዲህ ከአሽሩካ ፔጅ ላይ ነው፣ የዩቲዩብ ቻናል ላይ ማለት ነው። ጽሁፉ እንደዚህ ይላል። ጦርነት ይቁም፣ ሰላም ይምጣ፣ በኦንላይን ታላቅ ትዕይንት ህዝብ ተካሄደ ይላል። ዛሬ ግንቦት 30 2017 ዓመተ ምህረት ኢትዮጵያ ውስጥ ሰላም ለማስፈን ብሎም የአገዛዝ ለውጥ ለማምጣት በልዩ ልዩ መልክ እየታገሉ ያሉ ከፋኖ አርበኛ ዘመነ ካሴን ጨምሮ እውቅ የሀገራችን ፖለቲከኞች ገዱ አንዳርጋቸው፣ ልደቱ አያሌው፣ ጀዋር መሐመድ፣ አቦይ ስብሃት እና በርካታ የፖለቲከኛ ሰዎች የተሳተፉበት ጦርነት እንዲቆም እና የአብይ አህመድ አፋኝ ገዳይ ስርዓት እንዲያበቃ ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ በማለት ለመላው ኢትዮጵያውያንና ለሚመለከታቸው አካላት ጥሪ አቅርበዋል ይላል። እንግዲህ መሰብሰባቸው ጥሩ ነው። ጥሩ መፍትሄ እንደሚያመጡም ተስፋ አለን። ሰላም ለሀገራችን ይሁን። ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።